ያለች እንዲህ ብላ ቀንድ አውጣ ጅብራ ያመስላል አይዴ ያሽንሽን ቀሚስሽን አርገሽ አደባባይ ለአደባባይ እሱን አርገሽ እንደዛ ነው የሚያምርብሽ አንቺ ያንን መገናኛ ጋር የሚሸጠው ቦርሳሽን ይዘሽ ፀሐይ ሲነካው የሚቀልጠው ላይሽ ላይ ቀልጦ የሚፈሰው ቦርሳሽን ይዘሽ እሱ ይዘሽ ዞር አዎ ከዛ ከገተርሹ ፍሪዝ ጋር እሱ ነው የሚያምር ፍሪዝ አረጣለው አረ ፍሪዝ አድራጊዎች የኛ ጸጉርም አልተለቀቀ ባጃክስ ነው ፍሪዝ የተደረገው እንጂ ብላ እንትናና አንዳንድ ሰዎች በጣም ነው አንቺ አይደለሽ እንዴ ያ በምንወደው ኢትዮጵያስ በሚወደው በዛ በደጉ በመስኪኑ አርቲስት በነጻነት ወርቅነህ ሞት ላይ ያላገጥሽው አንቺ አይደለሽ እንዴ እኛ ነን እንዴ ላይፍ ከፍተን እኛ ነበር እንዴ ስልክ ደውለህ ስናፋግር ነበር ነው ቢዝነስ እንሰራበት እኛ ነን ወይ ማን ነው ያንን ያደረገው አንቺ ነሽ ብናብድ ያምርብናል አንቺ ላይ ያምር በቃ ተላልፈሻል ኢቲቪና ሰለቸሽን ደሞ እዚህ መጣሽብን እንዴ ረበናሽ አዳዲስ ነገር ነው የምንፈልገው እንዴ አሳደግሽን ደሞ ልደፊ ልገይን ነው እንዴ አንቺን በማየት እንሙት እንደኛ እንዴ ሰው ይሰለቻል በይ እንዴ ተከቶ በቃ ያስመልሰኛል ሁሉ አንቺ ቪዲዮ እስከ ልጆችሽ ቪዲዮአችሁ ሲመጣ አንዳንዴ ያቀረኛል ያስመልስ ያጦለውለኛል ያዞርኛል ነው ማለት በቃ ላት ነው የምትሉኝ ወሬያችሁ ላት እንጨት የሚል ወሬ ደስ አትሉም እያልኩ ነው በቃ አትመቹኝ አትያር አትመችኝ ድሮም አትመችኝ ምን ድሮም ድራማ ምንሽም ደስ ብሎኛል በህይወቴ አንቺ ቆዳ ተቋቁላ ሜካፓን ጥንቅቅ አድርጋ ህዝብ በሚከታተለው ኢቢኤስ ላይ መጣችሁ ሀዘንተኛ ለመምሰል ብቻ ጥቁር ሻርፓን ጣል አድርጋ ብቅ ያለችው የተወዳጁ አርቲስት ነጻነት ወርቅነህ ባለቤት ወይዘሮ ንጹህ ዘር ከትችት አላመለጠችም። በተለያዩ አገላለጾች ባለቤቷን ስታወድስ ብትቆይም አንዳች የሀዘን ስሜት ፊቷ ላይ መታየቱ ቀርቶ የተዋበችባቸው የመዋቢያ ምርቶች ከፊት ለፊቷ ደምቀው ይታያሉ። እዚህ ጋር ደግሞ በቅጡ እንኳን የማይታይ እንባዋን ለማምጣት ስትታገል ይታያል። አለማልቀስ ኃጢያት እኮ አይደለም። ጀማሪ ተዋናይ ከተወናው እንደሚለየው በቀላሉ ተይዛለች። በግድ የምትጨምቃቸው እንባዎቿ ለዛሬ ከርተዋት ብቻዋን አስቀርተዋታል። ሀዘን ልብ ሰባሪ ክስተት ነው። ያውም ለሚወዱት የልጅነት ፍቅር ሲሆን እንባ ፈንቅሎ ይወጣል። ስሜት አይዋሽምና የልጆቿን አባት በዚህ መልኩ ያጣች አትመስልም። ምናልባትም አዝናና አልቅሳ ይወጣላት መስሏችሁ ይሆናል። ነገሩ እንደዛ አይደለም። ነጻነት ወርቅነህን ለመቅበር ካለችበት ባህር ማዶ ከመጣች ዕለት ጀምሮ ሀዘንተኛ አትመስልም። እዚህ ጋር እህትና ወንድሞቹ ቢወቅሷት እውነት አላቸው። ያሳዝናል። የልጆቿን አባት የኢትዮጵያን የጥበብ ፈርጥ ያጣች ሴት ልክ እንደ ኢቢኤስ ጋዜጠኞች ተኳኩላ ሞዴል መስላ መምጣት ነበረባት? መልሱን ለእናንተ ትተናል። ታሞ ሞተ መባልን አልፈልግም። እየሰራው ህዝቤን እያሳኩ መሞት ነው የምፈልገው። ይህ በብዙዎቻችን ልብ ውስጥ የማይረሳ አሻራ ጥሎ ያረፈው የውዱ አርቲስታችን የነጻነት ወርቅነህ የመጨረሻ የልብ ትርታና ለኪነ ጥበብ የነበረው ፍጹም መስዋዕትነት መገለጫ ነበር። በኢቢኤስ ቅዳሜን ከሰዓት የሻይ ሰዓት ፕሮግራም ላይ የቀረበችው የነጻነት ባለቤት የወይዘሮ ንጹህ ዘር ቆይታ ከመጣችበት ገጽታ አንጻር በርካቶች ቅር ቢሰኙም የሚወደድ ታላቅ ሰው ነበርና እጅግ ልብ የሚነካ በከባድ ናፍቆት የተሞላና ብዙዎቻችን የማናውቀውን አዳዲስ የቤት ውስጥ እውነታዎችን የፈነጠቀ ነበር። ንጹህ ዘር ለባለቤቷ የሐውልት ምርቃትና ለ80ኛው ቀን መታሰቢያ ከቆየችበት አሜሪካ ወደ ሀገር ቤት በመጣችበት ወቅት ነው በስቱዲዮ ተገኝታ ይህንን ጥልቅ ስሜት የሚቀሰቅስ የህይወት ጨዋታ ያካፈለችው። የእነሱ የፍቅር ታሪክ የተጀመረው በኪነ ጥበብ መድረክ ላይ ወይንም በታዋቂነት ማማ ላይ ሳይሆን በሰፈር ውስጥ በድንገተኛ የሀዘን አጋጣሚ ነበር። የሚገርመው ነገር ንጹህ ዘር ከነጻነት ጋር በ1997 ዓ.ም መጀመሪያ ስትታወቅ አንድም የኪነ ጥበብ ስራውን አይታ አታውቅም ነበር። እሱ ደከመኝ ሳይል ያለማቋረጥ ሲያወራ እሷ ደግሞ በጥሞና የምታደምጥበት ያ የቅንነትና የጓደኝነት ጅማሬ በኋላ ላይ ወደ ጽኑ ትዳርና ወደ 3 ልጆች በረከት ተሻገረ። ስለ ባለቤቷ ስታወራ የነበራት ስሜትና የተናገረችባቸው ቃላት በትክክል በርካቶችን ግርታ ውስጥ የከተተ ቢሆንም በተቃራኒው የበርካታ ሰው ልብ የሚነካ ሆኖ ተገኝቷል። አንቺ የትኛው ሙያ አድናቂ ነሽ ተብላ በጋዜጠኞቹ ስትጠየቅ የሰጠችው ምላሽ የኋሊት መልሷን የወጣትነት ፍቅራቸውን አስታውሷል። እኔ አድናቂው አይደለሁም፣ እኔ የህይወት አጋሩ አማካሪ ጓደኛውና እውነተኛ አፍቃሪው ነኝ እንጂ ስትል በትዳር ውስጥ የነበራቸውን መተሳሰብ ገልጻለች። ነጻነት በስራው የህዝብ ቢሆንም በቤት ውስጥ ግን ፍጹም ቅን፣ ሁሉንም ነገር የሚያቀል አፍቃሪ ባልና ለልጆቹ እጅግ ልዩ አባት ነበር። ከአሜሪካ ወደ ሀገር ቤት በሚመጣበት ጊዜ ልጆቹ እሷን ዞር ብለው እስካያዩ ድረስ ከእርሱ ጋር ተደራርበው ይጫወቱ እንደነበርና ያንን የደስታ ጊዜ በትዝታ እንደሚያስቀምጡት ትገልጻለች።